በዙሪያህ በሺዎች የሚቆጠሩ ሰዎች እያሉ ግን ውስጥህ ባዶነት ተሰምቶ ያውቃል? ወይስ ስልክህ ለደቂቃም ዝም ሲል ዓለም የከዳህ ይመስልሃል? ብዙዎቻችን ብቻን መሆን እንደ ቅጣት እንቆጥረዋለን አይደል? ነገር ግን የዓለምን ታሪክ የቀየሩ ታላላቅ ሰዎች ታላቅነታቸውን ያገኙት ከሰው ተለይተው ለብቻቸው በቆዩባቸው ሰዓታት እንደሆነ ብነግረስ? የዓለምን ታሪክ የቀየሩ ታላላቅ መሪዎች፣ ሳይንቲስቶችና ፈላስፋዎች አንድ ትልቅ ምስጢር ያውቃሉ። ብቻህን መሆን ብቸኝነት አይደለም፣ ብቻህን መሆን ነፃነት ነው ይላሉ። ዛሬ ብቸኝነትን ወደ ታላቅ ስኬት የሚቀይረውን ምስጢር አብረን እንፈታለን። ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች፣ ዛሬ የምንወያይበት ርዕስ የብዙዎቻችን ሕይወት ፈተና ስለሆነው ብቻን መሆን ግን አለመመካት ወይም የብቸኝነትን ኃይል መረዳት being alone without being lonely ስለሚለው ጥበብ ነው። ብቸኝነትና ብቻን መሆን ልዩነታቸው ምንድን ነው? በታሪክ ውስጥ ለብቻቸው በመሆን ዓለምን የቀየሩ ሰዎችን ታሪክ እንቃኛለን። በቆይታችን ብቻን መሆን ለስኬት የሚሰጡትን 8 ታላላቅ ጥቅሞች እንዘረዝራለን። በመጨረሻም ብቻህን ስትሆን የሚሰማህን የባዶነት ስሜት እንዴት ወደ ምርታማነት እንደምትቀይረው ደረጃ በደረጃ እናያለን። በብቻ መሆንና በብቸኝነት መካከል ያለው ልዩነት። ብዙ ሰዎች እነዚህን ሁለት ነገሮች ያደባልቋቸዋል። ብቸኝነት ወይም ሎንለስ የምንለው የስነ ልቦና ስቃይ ሲሆን ሰዎች እንዲረዱን ወይም አብረውን እንዲሆኑ መመኘትን ያሳያል። ብቻን መሆን ወይም ሶሊቲዩድ ግን ምርጫ ነው። ራስን ለማግኘት ለማሰብና ለመፍጠር የሚደረግ የተቀደሰ ጉዞ ነው። ብቻን በመሆን ውስጥ ኃይል አለ። በተፈጥሮ የተሰጠን የመፍጠር የማሰብና የማደግ ኃይል የሚገለጸው በብቸኝነት ማዕበል ውስጥ ነው። አንድ ታሪክ እናንሳ። ማህተማ ጋንዲና የዝምታ ቀን። የህንድ የነጻነት አባት ማህተማ ጋንዲን እንውሰድ። ጋንዲ በሚሊዮኖች የሚቆጠሩ ሰዎችን የሚመራ መሪ ቢሆንም በሳምንት አንድ ቀን የዝምታ ቀን ነበረው። በዛ ቀን ከማንም ጋር አይነጋገርም፣ ስብሰባ አይቀመጥም። ያለማንም ጣልቃ ገብነት በብቸኝነት ዓለም ውስጥ ይመሰጣል። ዓለምን በጥልቀት ይመለከታል፣ ይመረምራል። ጋንዲ ከድምፅ ይልቅ ዝምታ እውነቱን ለማሳየት ይረዳኛል ይል ነበር። ያ በብቻው ያሳለፈው ጊዜ ነው የዘመኗን ኃያል የብሪታንያን ግዛት ያንቀጠቀጠ የሰላማዊ ትግል ስልቶችን እንዲነድፍ የረዳው። ብቻህን መሆንህ አቅም ማጣት ሳይሆን ትልቁን የስኬት ምስል በምዕናብ ወደኋላና ወደፊት በርቀት የእይታ መነጽር መመልከት ነው። አይዛክ ኒውተንን እንይ። በ1665 በለንደን በቸነፈር ወረርሽኝ ስትታመስ ኒውተን የካምብሪጅ ዩኒቨርሲቲ ተዘግቶበት ወደ ቤተሰቦቹ እርሻ ቤት ለብቻው እንዲገለል ተደረገ። ያኔ ዕድሜው 23 ዓመት ብቻ ነበር። ለ2 ዓመታት ያህል ከሰው ተለይቶ በዛ እርሻ ቦታ ውስጥ ብቻውን አሳለፈ። በእነዚያ ብቻውን በሆነባቸው ዓመታት ነው የካልኩለስን ሂሳብ የፈጠረው፣ ስለ ብርሃን ባህሪ ያጠናውና ታዋቂውን የመሬት የስበት ህግ ወይም ግራቪቲ ያገኘው። ዓለም ስትቆም ኒውተን ግን አልቆመም። ያችን የብቸኝነት ቆይታው እንደ ትልቅ ዕድል ተጠቀመባት እንጂ። አሁን ደግሞ 8ቱ ብቻን የመሆን ታላላቅ ጥቅሞችን እንመልከት። አንደኛ፣ ራስን ማወቅ ወይም ሰልፍ ዲስከቨሪ። ሌሎች ሰዎች በሌሉበት ቦታ እኔ ማን ነኝ? ምን እፈልጋለሁ? ነገ ምን ደረጃ ላይ መድረስ አለብኝ? ቤተሰቦች ከኔ ምን ይጠብቃሉ? የሚለውን ጥያቄ በትክክል መመለስ ትችላለህ። የሌሎች ተጽዕኖ ሲጠፋ እውነተኛ ማንነት ይገለጻል። ሁለተኛ፣ የፈጠራ ችሎታን መጨመር ቦስት ዩር ክሬቲቪቲ። በብቸኝነት ውስጥ አእምሮህ ካለምንም ረብሻ እንዲያስብ ስትፈቅድለት አዳዲስና ጥልቅ የሆኑ ሀሳቦችን ያመነጫል። በጫጫታ ውስጥ የሥራ ፈጠራም ሆነ ሌላ የተለየ ነገር ማሰብ ይከብዳል። ሶስተኛ፣ የአእምሮ ጥንካሬ ሜንታል ታፍነስ። ብቻህን መሆን ስትለምድ ደስታህን በሌሎች ላይ አታንጠለጥልም። ይህም በሕይወት ውስጥ ለሚገጥሙ ፈተናዎች የማይበገር ስብዕና ይገነባልሃል። እመነኝ፣ አንተ ለአንተ በቂ ነህ። አራተኛ፣ ግንኙነትን ማሻሻል ቤተር ሪሌሽንሽፕ። ራስን የምትወድና በብቸኝነትህ የምትደሰት ከሆነ ወደ ሌሎች ሰዎች የምትቀርበው ለመለመን ሳይሆን ለማካፈል ይሆናል። ይህ ደግሞ ጤናማ ትዳርና ጓደኝነት እንዲኖርህ ያደርጋል። ሰዎች ገፍተህ ስትቀርባቸው ለጥቅም የቀረብካቸው ይመስላቸዋልና ይገፉሃል።
ቦታ የማይሰጡ። አምስተኛ ትኩረትን መሰብሰብ ኢንሃንስ ፎከስ። በዚህ ሰዓት ዓለም ወከባ ውስጥ ነው። የማህበራዊ ሚዲያ ጫጫታው የእያንዳንዱን ሰው ትኩረት ሰርቆታል። በእያንዳንዱ ሰው ቤት ገብቷል። ለብቻ መሆን ግን በትልልቅ ግቦች ላይ ብቻ እንድታተኩር ያደርጋል። ለዚህ ነው በዚህ የሶሻል ሚዲያ አእምሯችን በተቆጣጠረበት ሰዓት ጥቂት የሚባሉት ወጣቶች ብቻቸውን ነጥረው የወጡት። ስድስተኛ ስሜታዊ ብስለትና ራስን መግዛት ኢሞሽናል ሬጉሌሽን። ብቻህን ስትሆን ስሜቶችን የመመርመር እድል ታገኛለህ። ለምን ተናደድክ? ለምን ደበረ? ሌሎች ሰዎች በሌሉበት ጊዜ ለስሜት ተጠያቂው አንተ ብቻ ትሆናለህ። ይህ ደግሞ በጭንቀት ጊዜ ራስን የመቆጣጠር ብቃትን በከፍተኛ ሁኔታ ያሳድገዋል። ስሜት ከስሌት በታች መሆኑን ትረዳለህ። ሰባተኛ የተሻለ ውሳኔ የመስጠት ብቃት ቤተር ዲሲሽን ሜኪንግ። ብዙዎቻችን ውሳኔ የምንሰጠው በጓደኞቻችን፣ በቤተሰቦቻችን ወይም በማህበራዊ ሚዲያ ግፊት ነው። ለብቻ መሆን ስትለምድ ግን ውጫዊ ተጽዕኖዎች ወይም ኤክስተርናል ኖይዝ የማጣራት አቅም ታገኛለህ። በራሳቸው የሚተማመኑ ሰዎች ውሳኔያቸውን የሚወስኑት ለብቻቸው ሆነው ካሰቡበት በኋላ ነው። የማንም ግፊት የሌለበት ውሳኔህ ለጉዳዩ ማንንም ተጠያቂ ሳያደርግ ሙሉ ኃላፊነቱን ትወስዳለህ። ስምንተኛውና የመጨረሻው የኃይል እድሳት ወይም ኢነርጂ ሪቻርጅ ነው። ሰውነትህ እንቅልፍ እንደሚያስፈልገው ሁሉ አእምሮህ ደግሞ የብቸኝነት እረፍት ያስፈልገዋል። ከሰዎች ጋር መሆን ጉልበት ይጠይቃል። ማውራት፣ መስማት፣ ማስደሰት። ለብቻ ስትሆን ግን አእምሮህ ራሱን ያድሳል። ይህ የኢንትሮስፔክቲቭ ሪቻርጅ ይባላል። ከዚህ በኋላ ወደ ማህበራዊ ህይወት ስትመለስ በሙሉ አቅምና በደስታ ትመለሳለህ። ሰዎችም በደስታ ይቀበሉሃል። ወዳጄ፣ ብቻህን መሆን ውድቀት አይደለም። ብቻህን መሆንህ ማንም እንደማይፈልግህ የሚያሳይ ምልክት አይደለም። ይልቁንም ህይወት ቆም በልና ራስህን አግኝ እያለች ነው። ታላላቅ ሰዎች የሚሰሩት በብቸኝነት ውስጥ ነው። ታላላቅ ግኝቶች የተገኙት በዝምታ ውስጥ ነው። ዛሬ ከራስ ጋር ሰላም ካወረድክ ነገ ከዓለም ጋር ስትገናኝ የምትሰጠው ብዙ ነገር ይኖርሃል። ብቻህን መሆንን አትፍራ። ብቻህን መሆንን ውደደው። ምክንያቱም አንተ ለራስህ ምርጥ ጓደኛ ካልሆንክ ለሌላ ሰው መሆን አትችልም። የዛሬን ጨረስን። በሌላ ጊዜ እስከምንገናኝ በያላችሁበት ሰላማችሁ ይብዛ። ሰብስክራይብ አድርጉ።